ሰላም እንዴት ናችሁ? ውድ የቴክኖሎጂ ኢትዮጵያ ቤተሰቦች፣ በዛሬው ቪዲዮአችን የቴሌግራም ቻናሎቻችንን በመጠቀም እንዴት ገንዘብ መስራት እንደምንችል እናያለን። ያው ሶሻል ሚዲያዎች ላይ ገንዘብ የሚሰራው በአድቨርታይዚንግ ነው። ማለትም ማስታወቂያዎችን ራን በማድረግ ነው ገንዘብ መስራት የምትችሉት። በቴሌግራም ላይም በአሁኑ ሰዓት አድቨርታይዚንግን በመጠቀም ሞኔታይዝድ የምንሆንባቸው 3 መንገዶች አሉ። የመጀመሪያው ማኑዋል ሲሆን ሁለተኛው አውቶማቲክ ቴሌግራም አድስ ናቸው። ሶስተኛውና ዛሬ በሰፊ የምናየው ደግሞ ቴሌጋ.አዮ የሚባል ፕላትፎርም ነው። የመጀመሪያው ማኑዋል ማለት እናንተ ራሳችሁ ከሰዎች የማስታወቂያ ስራ እየተቀበላችሁ በቻናላችሁ ላይ ፖስት ማድረግ ማለት ነው። ይሄ ደግሞ ለአብዛኞቻችን ቀላል አይደለም። ምክንያቱም ብዙ ሰዎች ማስታወቂያ ማሰራት የሚፈልጉት በጣም ሂውጅ በሆኑ ብዙ ፎሎወር ባላቸው ቻናሎች ብቻ ነው ማስታወቂያ ማሰራት የሚፈልጉት። ሁለተኛው አውቶማቲክ ወይም ደግሞ የቴሌግራም የራሱ አድቨርታይዚንግ ሲስተም አለ። ብዙ ጊዜ አንዳንድ ቻናሎች ላይ ከስር ልክ እንደዚህ የምታያቸው ማለት ነው። እነዚህ ደግሞ በእናንተ ቻናል ላይ ራን እንዲደረጉ የቻናላችሁ ኢንጌጅመንት አሪፍ መሆን አለበት። በዋናነት ደግሞ የቻናላችሁ ኒች ወይም ደግሞ ቻናላችሁ የያዘው ኮንቴንት በጣም ተፈላጊ መሆን አለበት እና ደግሞ የምትጠቀሙት የቻናላችሁ ቋንቋም እንግሊዝኛ ቢሆን የተሻለ ነው። ኢሊጀብል ለመሆን 1000 ሰብስክራይበር ብቻ ነው የሚያስፈልጋል። ሶስተኛውና ዛሬ የማሳያችሁ ቴሌጋ.አዮ ማስታወቂያ ለሚያሰራውም ሆነ ማስታወቂያ ለሚሰራው አካል በጣም ጠቃሚ የሆነ ፕላትፎርም ነው ቴሌጋ.አዮ። በዛሬው ቪዲዮአችን ቴሌጋ ላይ እንዴት ቻናላችንን አድ እንደምናደርግ፣ አድቨርታይዚንጎችን እንዴት እንደምንቀበልና ከዛ እንዴት ፖስት እንደምናደርግ፣ ከዛ የሰራነውን ብር ደግሞ እንዴት ዊዝድራው ማድረግ እንደምንችል እናያለን። በመጀመሪያ ወደዚህ ዌብሳይት እንገባለን። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። እናንተ በስልካችሁ መጠቀም ትችላላችሁ። ምንም የተለየ ነገር የለውም። እኔም ሬጅስትሬሽኑን ብቻ ነው በኮምፒውተር ማሳያችሁ። ሌላውን ፕሮሰስ እንዳለ በስልክ አሳያችኋለሁ። እዚህ ከገባን በኋላ ከላይ እንደምትመለከቱት ሳይን አፕ እና ሎጊን የሚል አለ። እኛ አዲስ ተመዝጋቢዎች ስለሆንን ሳይን አፕ እንላለን። ከዛ ዌልካም ብሎ እዚህ ጋር 2 አማራጮችን ያመጣልናል። በጣም መጠንቀቅ ያለብን እዚህ ጋር ነው። እናንተ ይህንን ሰርቪስ ይህንን አገልግሎት ለምንድን ነው የምትጠቀሙት? አድቨርታይዝ ለማድረግ ነው ወይስ የቻናል ኦነር ናችሁ? ማለትም ገንዘብ ከፍላችሁ ማስታወቂያ ለማሰራት ነው ወይስ ገንዘብ ተከፍሏችሁ ማስታወቂያዎችን በራሳችሁ ቻናል ኦር ሚኒ አፕ ላይ ፖስት ለማድረግ ነው የሚል ነው። ያው እኛ ቻናል ኦነሮች ወይም ደግሞ አድቨርታይዚንጎቹን ተቀብለን ፖስት የምናደርግ ስለሆንን በዚህ በቀኝ በኩል ባለው አም የቻናል ኤን ሚኒ አፕ ኦነር በሚለው ላይ አድርገን ኮንቲኒው እንላለን። ኮንቲኒው ስንል ልክ እንደዚህ ክሬት አን አካውንት ብሎ ኢሜይል እና የቴሌግራም ዩዘር ኔማችንን ወይም ስልክ ቁጥራችንን የምናስገባበትን ያመጣልናል። ከዛ ከላይ ኢሜይላችንን እናስገባለን። ከስር ደግሞ የቴሌግራም ዩዘር ኔማችንን ማለትም የቴሌግራም ቻናላችንን ሳይሆን የቴሌግራም አካውንታችንን ዩዘር ኔም ወይም ደግሞ ስልክ ቁጥር ከስር እናስቀምጥና እነዚህን ቼክ ቦክሶች ማርክ ማድረጋችንን እርግጠኛ ከሆንን በኋላ ክሬት እንላለን። አሁን ቴሌጋ ላይ አካውንታችንን ክሬት አደረግን ማለት ነው። አንዱን ፕሮሰስ ጨረስን። እዚህ ጋር እንደ ኖቲፊኬሽን ሪሲቭ ቴሌግራም ኖቲፊኬሽንስ የሚል አለ። እዛ ጋር ከስር የቴሌግራማችሁን የአካውንታችሁን ዩዘር ኔም አስገብታችሁ ሰብስክራይብ ትላላችሁ። ይሄ ለምንድን ነው? አዲስ ነገር ሲኖር የማስታወቂያ ሪኩዌስት ሊሆን ይችላል። የሆነ አዲስ ነገር ሲኖር በቴሌግራም ቦት አማካኝነት ወደ እናንተ እንዲደርስ ነው። ስለዚህ ዩዘር ኔማችሁን አስገብታችሁ ሰብስክራይብ ማድረግ ትችላላችሁ። ከዛ በመቀጠል ቺን ከላይ የፕሮፋይል ምልክት እነካለን። ከዛ እዚህ ጋር ከስር ማይ ቻነልስ ኤንድ ቻትስ በሚለው እንገባለን። ወደሱ ስንገባ ልክ እንደዚህ ያመጣልናል። የኔ ይሄኛው አካውንቴ በፊትም ሌላ ቻናል አድ ተደርጎበት ስለነበር ነው። እናንተ ግን ኢምፒቲ ብሎ ነው የሚያመጣላችሁ። ከዛ ከስር እቺን የፕላስ ምልክት እነካለን። እዚህ ከላይ ሊንክ ቱ ቻነል በሚለው ቦክስ ላይ የቻናላችንን ሊንክ እናስገባለን። ከዛ አግሪ ቱ ተርምስ ኤንድ ኮንዲሽን ኦፍ ዘ ፕላትፎርም የሚለውን ቼክ ቦክስ ራይት እናደርግና ቬሪፋይ እንላለን። ቬሪፋይ ስንል ያው ፌች አድርጎ ቴሌግራም ላይ ያለውን ቻናል ልክ እንደዚህ ያመጣልናል። እናንተ ከፈለጋችሁ እዚህ ጋር ስሙን መቀየር ትችላላችሁ። ፕሮፋይል ፒክቸሩን መቀየር ትችላላችሁ። ያ ማለት እዛ ቴሌግራም ላይ ያላችሁን ስም መቀየር ሳይሆን እዚህ ጋር ለፕሮሞሽን የሚሆናችሁን ሌላ አይነት ስም መጠቀም፣ ሌላ አይነት ፕሮፋይል ፒክቸር መጠቀም ትችላላችሁ። ከዛ ከስር ይሄው ዩአር አዲንግ ይላል። እሱም ቻናል ላይ መሆኑን እርግጠኞች እንሆናለን። ምክንያቱም አድ እያደረግን ያለነው ቻናል ስለሆነ። ግሩፕ ከሆነ ግሩፕ በሚለው ላይ እናደርጋለን። ከዛ ከስር ኪወርድስ ያው ታግስ እንደማለት ነው።
ከቻናላችሁ ጋር የሚመሳሰል አይነት ኪወርድ መርጣችሁ እዚህ ጋር ታስገባላችሁ። ሰዎች ሰርች ሲያደርጉ የእናንተን ቻናል ሊያመጡ የሚችሉ ኪወርዶችን ታስገባላችሁ ከቻናላችሁ ስም በተጨማሪ ማለት ነው። ከዛ በመቀጠል በጣም ወሳኝ የሆነ ነገር አለ እዚህ ጋር ቲም ማለትም የቻናላችሁ ቶፒክ ማለት ነው። ለምሳሌ ቻናላችሁ ላይ ኤርድሮፕ ከሆነ የሚለቀቀው ከላይ ኤርድሮፕስ የሚል አለ። አርት ከሆነ ቢዩቲ፣ ቤስቲንግ፣ ጋምብሊንግ፣ ብሎግ ከሆነ እንደገና ኒውስ ከሆነ እነሱን የቻናላችሁን ቶፒክ የምትመርጡበት ነው የቦታ። ስለዚህ የሚሆናችሁን ትመርጣላችሁ። ግን እንደኔ ሪኮመንድ የማደርጋችሁ ጊዜው ላይ በጣም ብዙ አድቨርታይዚንግ ሊስብ የሚችልን ቶፒክ እዚህ ጋር ብትመርጡ ነው። ለምሳሌ የእናንተ አርት እና ዲዛይን ከሆነ ወይ ቢዩቲ ከሆነ የእናንተ ቻናል ላይ ቴሌግራም ላይ ባለው የሚለቀቀው ዝም ብላችሁ እሱን ብቻ ብትመርጡ አርትና ቢዩቲ ነክ ነገሮች ብዙ ፕሮሞት ላይ ይደረጉ ስለሚችሉ እናንተ ጋር የሚመጡ የአድ ሪኮስቶች በጣም ጥቂት ሊሆኑ ይችላሉ፣ ከነጭራሹም ላይ ይመጡ ይችላሉ። ክሪፕቶ ከረንሲ ግን በአሁን ጊዜ አሁን እኔ ይህን ቪዲዮ በምሰራበት ጊዜ በጣም ብዙ ፕሮሞሽኖች፣ ብዙ ማስታወቂያዎች የሚመጡለት ቶፒክ ነው። ስለዚህ እሱ ላይ ብታደርጉ ትመርጣለሁ እና ይሄን ነገር አሁን ብቻ ነው መምረጥ የምትችሉት። በኋላ ላይ ኤዲት ማድረግ አትችሉም። ቲማችሁን ማለት ነው ወይም ቶፒካችሁን፣ ሌሎች ነገሮችን ኤዲት ማድረግ ትችላላችሁ። ስለዚህ የሚሆነንን ቶፒክ እንመርጣለን። ያው እኔ ለእናንተ ለማሳየት እንዲሆን ዝም ብዬ ቶፒኩን ቤትስ ኤንድ ጋምብሊንግ ላይ አድርጋለሁ። ከዛ ቀጥሎ ላንጉዌጅ አለ። እናንተ ዝም ብላችሁ እንግሊሽ ላይ አድርጉት። ግን እነሱ አውቶማቲካሊ እናንተ ቻናል ላይ ፖስት የሚደረገው በምን ቋንቋ እንደሆነ አጣርተው ራሳቸው በኋላ ላይ ወደ ቋንቋው መመለሳቸው አይቀርም። በአማርኛ ከሆነ ፖስት የምታደርጉት ይሄኛው በራሱ ጊዜ ወደ አማርኛ መቀየሩ አይቀርም። እናንተ ግን እንግሊሽ ላይ አድርጉት ዝም ብላችሁ። ብዙ ማስታወቂያም የሚመጣው የቻናላችሁ ላንጉዌጅ እንግሊሽ ከሆነ ነው። ከዛ በመቀጠል ስለ ቻናላችሁ ዲስክሪፕሽን ከስር የተወሰነች አንድ 300 ካራክተር የምትሆን ታስቀምጣላችሁ። ይሄንን በቻት ጂፒቲ ኦር በዲፕሲክ ወይም በሌላ ኤአይ አሪፍ አድርጎ እንዲጽፍላችሁ አድርጋችሁ እዚህ ጋር አምጥታችሁ ፔስት ማድረግ ትችላላችሁ። ዲስክሪፕሽናችሁን ካስገባችሁ በኋላ ከስር ኦዲየንስ ጀንደር ሬሾ የሚል አለ። ያው በቻናላችሁ ውስጥ ያለው የትኛው ይበዛል፣ ሴቶች ይበዛሉ፣ ወንዶች ይበዛሉ የሚለውን ነው። 50 በ50 ብታደርጉት ጣጣ የለውም። እሱን ስንጨርስ ከስር ያለችውን ራይት አድረው ነክተን ወደ ቀጣዩ ፔጅ እንገባለን። እዚህ ጋር የአድስ ፕሌስመንት ኮስት እንድታስገቡ ይጠይቃቸዋል። ከላይ ጀምሮ እስከታች ድረስ ያው አማራጮች አሉ። የመጀመሪያ 1/24 ነው። 1/24 ማለት ለ24 ሰዓት ወይም ደግሞ ለአንድ ቀን ቻናላችሁ ላይ ፖስት ተደርጎ የሚቆይ እና ደግሞ ፖስት ተደርጎ ለአንድ ሰዓት ቶፕ ላይ መቆየት አለበት። ቶፕ ማለት እሱን ፖስት ካደረጋችሁ በኋላ አንድ ሰዓት ሳይሞላ ሌላ ነገር ፖስት ማድረግ አትችሉም ማለት ነው በቻናላችሁ ላይ፣ ወይም መደረብ አትችሉም ማለት ነው። ከስር ያለው 2/48 የሚለውም ልክ እንደዛው ለ2 ቀን ፖስቱ ይቆያል፣ ግን ደግሞ ለ2 ሰዓት ቶፕ ላይ መቆየት አለበት ማለት ነው። 3/72 የሚለውም ልክ እንደዛው ለ72 ሰዓት ወይም ለ3 ቀን ፖስት ተደርጎ ቻናላችሁ ላይ ይቆያል። ፖስት በተደረገ 3 ሰዓት ውስጥ ደግሞ ሌላ ነገር እሱ ላይ መደረብ አትችሉም ነው። ቀጥሎ ያለው ኔቲቭ የሚለው ፖስት ተደርጎ ቻናላችሁ ላይ ለ7 ቀን ይቆያል፣ ለ1 ሰዓት ደግሞ ቶፕ ላይ ይቆያል ማለት ነው። 7 ዴይስ ፖስት ተደርጎ ቻናላችሁ ላይ ለ7 ቀናት ይቆያል፣ ለ3 ሰዓታት ደግሞ ቶፕ ላይ መቆየት አለበት ማለት ነው። መጨረሻ ላይ ያለው ፎርዋርድ የሚለው ደግሞ በኋላ የአድ ሪኩዌስት ኦርደር ሲላክላችሁ ሊንክ ነው የሚላክላችሁ። ያ ሊንክ ደግሞ የሚወስዳችሁ ወደ ሆነ ቻናል ፖስት ይሆናል። ያንን ፖስት ፎርዋርድ አድርጋችሁ በእናንተ ቻናል ላይ መልቀቅ ማለት ነው። ኮፒ ፔስት ማድረግ ወይ ደግሞ አዲስ ኦርደር መልቀቅ ሳይሆን የሚሰጣችሁ ሊንክ ወደ አድቨርታይዘሩ ቻናል ወደ ሆነ ፖስት ይወስዳችኋል። ያንን ፖስት ወደ እናንተ ቻናል ፎርዋርድ ታደርጋላችሁ። ከዛ ለ24 ሰዓት እናንተ ቻናል ላይ ይቆያል፣ ለ1 ሰዓት ቶፕ ላይ ይቆያል ማለት ነው። እና ከቀኝ በኩል የምትመለከቱት ለነሱ የምታስገቡት ፕራይስ ወይም ደግሞ ዋጋቸው ነው። ለምሳሌ 1/24 በስንት ብር ነው ማለትም በስንት ዶላር ነው መስራት የምትፈልጉት የሚለውን እነዚህን ቦታዎች ፊል ታደርጋላችሁ ማለት ነው። እንደ የቻናላችሁ ሰብስክራይበር ብዛትና እንደ ኒቹ የሚሆነውን ታስገባላችሁ። ለምሳሌ እኔ የማስገባው ይሄኛው ቻናል ትንሽ ሰብስክራይበር ወደ 1000 ምናምን ስለሆነ ያለው በመጀመሪያው ላይ $1 ላለው፣ ሌላውን አውቶማቲካሊ ራሱም ይሞላል። ከፈለጋችሁ እናንተ መቀየርም ትችላላችሁ። እነሱም ሞልታችሁ ሲጨርሱ ከስር ዲስካውንት ኦን ሪፒት ኦርደርስ የሚል አለ። እሱን ኦን ማድረግም ኦፍ ማድረግም ትችላላችሁ። ዲስካውንት ኦን ሪፒት ኦርደርስ ማለት የሆነ ሰው እናንተ ቻናል ላይ በተደጋጋሚ ወይም ደግሞ አንዴ ማስታወቂያ አሰርቱ ድጋሚ ሲመጣ ቅናሽ እንዲኖረው ማድረግ የምትፈልጉ ከሆነ ማለት ነው።
ቅናሽ እንዲኖረው የምትፈልጉ ከሆነ ኦን ታደርጉና ከስር ያው በፐርሰንት አለ 15%፣ 10%፣ 20% እናንተ እንደሚመቻችሁ አድርጋችሁ ዲስካውንቱን ኦን ታደርጋላችሁ። ሁሉንም ከጨረሰ ራይት አድረው ነክተን ወደ ኔክስት ፔጅ እንሄዳለን። እዚህ ጋር ጂኦ ቻነል የሚል አለ። ማለትም የቻናላችሁን ጂኦግራፊ ኦን ማድረግ የምትፈልጉ ከሆነ ለዚህ አካባቢ ብቻ ብላችሁ የአካባቢ የሀገር ምናምን ሊሚት መስጠት የምትፈልጉ ከሆነ ነው እሱ። እንደዛ የምትፈልጉ ከሆነ ኦን ታደርጋላችሁ፣ ማትፈልጉ ከሆነ ኦፍ ታደርጋላችሁ። ቀጥሎ ደግሞ ሶርስ ኦፍ ሰብስክራይበርስ የሚል አለ። እሱን መሙላትም አለመሙላትም ትችላላችሁ። ነገር ግን እየጠየቃችሁ ያለው የእናንተ ሰብስክራይበሮች ከየት የመጡ ናቸው። ለምሳሌ ከትዊተር ልትሉ ትችላላችሁ፣ ዩቲዩብ፣ ቲክቶክ፣ ፌስቡክ እነሱን ብላችሁ ማስቀመጥ ትችላላችሁ። ባዶ ብትተውትም ብዙ ችግር የለውም። ከዛ ሁሉንም ከጨረስን በኋላ ሴቭ እንላለን። የሞላነው ኢንፎርሜሽን ትክክል ከሆነና ሌሎች ችግሮች ከሌሉበት ቻነል ኦን ሞዴሬሽን ብሎ ልክ እንደዚህ ያመጣልናል። ቅድም ወደ አስገባ ነው ኢሜል እንደዚህ አይነት መልእክት ይደርሰናል። በ48 ሰዓት ውስጥ ሞዴሬሽኑ ያልቃል የሚል ኢሜል ማለት ነው። ከዛ በኋላ ቻናሉ የሚሆን ከሆነ ይሆናል ይባላል። እንዳይሆን የሚያደርጉ ነገሮች ካሉ ደግሞ አይሆንም ይባላል ማለት ነው። ቦቱንም ልክ እንደዚህ ስታርት እንላለን። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። አሁን በመቀጠል ሞዴሬሽኑ ካለቀ በኋላ አድቨርታይዚንጎች እንዴት ወደኛ እንደሚመጡ እና ከመጡ በኋላ እንዴት ራን እንደምናደርግ ላሳያችሁ። አድቨርታይዚንግ ሲመጣ አንደኛ በቴሌግራም ቅድም ባልኳችሁ ቦት በኩል ይደርሰናል። ምናልባት የመጀመሪያዎቹ 1 እና 2 አድቨርታይዚንጎች በዚህ በቦት በኩል ላይመጡ ይችላሉ፣ ግን ወደ ኢሜይላችሁ ይገባሉ። ከዛ በኋላ ግን በቦትም በኢሜይልም ይላክላችኋል፣ ሁሉም አድቨርታይዚንግ ማለት ነው። እና ወደ ቦት ልክ እንደዚህ፣ ወደ ኢሜይላችሁ ደግሞ ልክ እንደዚህ አድቨርታይዚንግ ተልኳል የሚል ኖቲፊኬሽን ይገባል። ለምሳሌ እኔ ጋር የገባው ኦርደር 1/24 ነው፣ የ24 ሰዓት ማስታወቂያ ነው የገባው እና የመጣውን ማስታወቂያ በቀሩት በ23 ሰዓት ውስጥ ተቀበል ወይ ደግሞ ሪጀክት አድርግ እያለኝ ነው። ስለዚህ ማስታወቂያውን ለማየት ቦት ላይ ከሆነ ይመጣልን ከስር የምትመለከቷትን እቺን ቪው የምትለዋን እነካለን። በኢሜይል ከሆነ ደግሞ የደረሰን ሪተርን ቱ ሰርቪስ የምትለዋን እነካለን። ስንገባ ልክ እንደዚህ ፔንዲንግ ብሎ ያመጣልናል። ፖስቱ ደግሞ ምን አይነት እንደሆነ ለማየት ወደ ታች ስክሮል እናደርጋለን። አሁን ወደ እኔ የተላከው የአድቨርታይዚንግ ፖስት ልክ እንደዚህ አይነት ነው። ይህን አድቨርታይዚንግ አሁን ራን ለማድረግ 3 አይነት መንገዶች አሉ። የመጀመሪያው ከላይ የምትመለከቱት ሴንድ ቲጂ ፕሪቪው ሴንድ የሚል ነው። ይህን ስትነኩት ወደ ቴሌግራም ቦታችሁ ይሄኛው ማስታወቂያ እንዳለ ይላካል ማለት ነው። ያንን ተወስዱና ፎርዋርድ አድርጋችሁ ቻናላችሁ ላይ ፖስት ታደርጋላችሁ። ከዛ በፊት ግን እዚህ ጋር በአረንጓዴ ያለውን ቴክ ኦን ወርክ የሚለውን ማብራት አለብን። ያ ማለት አድቨርታይዚንጉን ተቀብያለሁ እሰራዋለሁ ማለት ነው። ጎቲት ስንቀበል ይኸው ከላይ 2 ነገሮችን አምጥቶልናል። አውቶ ፖስት እና ሴንድ ፎር ቬሪፊኬሽን የሚል አለ። አውቶ ፖስት እናንተ ጋር ምናልባት ላይመጣ ይችላል። አውቶ ፖስት ማለት አውቶ ፖስት ቦትን በመጠቀም በራሱ ስኬጁል አድርጋችሁ አስቀምጣችሁ ራሱ ፖስት እንዲያደርግ ማድረግ ነው። እሱን ለመክፈት እዚህ አውቶ ፖስት ላይ ትገቡና የሚሰጣችሁ ቦታ አለ። እሱን ወስዳችሁ ቻናላችሁ ላይ አድሚን ታደርጋላችሁ። እነዚህን ሁሉንም ኦፕሽኖች ከፍታችሁ አድሚን ትሰጡታላችሁ። ከዛ የተወሰነ ጊዜ ቆይቶ እዚህ ጋር ኮኔክትድ ይላችኋል። ከዛ በኋላ ልክ እንደዚህ አላርም አውቶ ፖስት የሚል ኦፕሽን ያመጣላችኋል ማለት ነው። ግን አድሚን እንዳደረጋችሁት ወዲያው አይደለም የሚያመጣላችሁ፣ ትንሽ እያዩ ይቆያሉ። ሶስተኛው ፖስት የማድረጊያ አማራጭ ደግሞ እነዚህን ከዚህ ራን እንድታደርጉ ከመጣው ማስታወቂያ ላይ ቴክስት ፓርቱን እንዳለ ሴሌክት አድርጋችሁ ኮፒ ትላላችሁ። ከዛ ደግሞ ከዚህ ከፒክቸሮቹ አጠገብ እንደምትመለከቱት የዳውንሎድ ምልክት አለ። እነሱን ነክታችሁ ፒክቸሮቹን ዳውንሎድ ታደርጉና እንደ አዲስ ቻናላችሁ ላይ ሄዳችሁ ከፒክቸሮቹ ጋር ይህንን ቴክስት አታች አድርጋችሁ መልቀቅ ማለት ነው። ልክ እንደዚህ በአላርም ወይም በአውቶ ፖስት ስኬጁል አድርጋችሁ ለመልቀቅ ስትፈልጉ ደግሞ ልክ እንደዚህ ታደርጋላችሁ። አውቶ ፖስት በሚለው ትገቡና ከላይ ፐብሊኬሽን ዴት አለ፣ ፖስት የምታደርጉበት ቀን ማለት ነው። እሱን ትመርጣላችሁ። ከስር ደግሞ ፐብሊኬሽን ታይም አለ፣ እሱን ሰዓቱን ትመርጣላችሁ። ከዛ ከዚህ ከስር ካሉት ከሁለቱ ከስኬጁል ፐብሊኬሽን እና ከፐብሊሽ ናው ስኬጁል ፐብሊኬሽን ላይ ታደርጋላችሁ። ፐብሊሽ ነው ማለት አሁኑኑ ፖስት እንዲያደርግ ስትፈልጉ ነው። ፐብሊሽ ነውን ከነካችሁ አሁን በዚህ ሰዓት ነው ፖስት የሚያደርግላችሁ። ስለዚህ እኛ በስኬጁል ፖስት ማድረግ ስለፈለግን ሰዓቱንና ቀኑን መርጠን ስኬጁል ፐብሊኬሽን የሚለውን እንነካለን። ይኸው ፖስት ስኬጁልድ ብሎ ልክ እንደዚህ ያመጣልናል። ሰዓቱን መልሰን መቀየር ከፈለግን ቼንጅ ታይም በሚለው ገብተን መቀየር እንችላለን። እና ስኬጁልድ ያደረግነው ሰዓት ሲደርስ ልክ እንደዚህ በራሱ ፖስት ይደረጋል ማለት ነው። ደግሞ ሳልነግራቸው የማላልፈው ነገር አንዳንድ ጊዜ አድቨርታይዚንጎች ሲመጡ እዚች ጋር ሰዓትና ቀን ሊኖር ይችላል። እዚች ጋር ሰዓትና ቀን ካለ
በቻናላችሁ ላይ አውቶ ፖስት ቦትንም ተጠቅማችሁ ሊሆን ይችላል፣ ወይም ማኑዋሊ ፖስት ስታደርጉ እዚህ ጋር በተቀመጠው ቀንና ሰዓት ውስጥ ነው ማድረግ ያለባችሁ። ማስታወቂያውን ፖስት ያደረግነው በስኬጁል ወይም በአውቶ ፖስት ቦት አማካኝነት ከሆነ አውቶ ፖስት ቦት ቬሪፊኬሽን ሊንኩን እራሱ ይልካል። እዚህ ከአውቶ ፖስት ስር ያለው ሴንድ ፎር ቬሪፊኬሽን የሚለው ይሄኛው የሚመጣው ማኑዋሊ ፖስት ላደረገን ሰዎች ነው። ማለትም አውቶ ፖስት ቦትን ተጠቅመን ሳይሆን በራሳችን ፒክቸሮችን ቅድም እንዳልኳችሁ አውርዳችሁ ቴክስቱን ደግሞ ኮፒ አድርጋችሁ ለቃችሁ ሊሆን ይችላል። ወይም ደግሞ ማስታወቂያውን ወደ ቦት ልካችሁ ከዛ ወደ ቻናላችሁ ፎርዋርድ አድርጋችሁ ፖስት አድርጋችሁ ከሆነ ለእናንተ ነው እንደዚህ የሚመጣው። አውቶ ፖስት ቦት ተጠቅመን ፖስት ካደረግን ግን ራሱ ቬሪፊኬሽኑን ይልክልናል ማለት ነው። ማስታወቂያውን ፖስት ያደረግነው በራሳችን ከሆነ ወደ ቻናላችን እንሄድና ማስታወቂያውን ልክ እንደዚህ ነክተን እቺን ኮፒ ሊንክ የምትለዋን ነክተን ሊንኩን ኮፒ እናደርጋለን። ከዛ ተመልሰን ወደ ቴሌጋ ፕላትፎርማችን እንመለስና እቺ ሴንድ ፎር ቬሪፊኬሽን በሚለው ገብተን ቅድም ኮፒ ያደረግነውን ሊንክ ፔስት እናደርግና ሴንድ እንላለን። ከዛ ልክ እንደዚህ አንደር ሞዴሬሽን ይለናል። ያው ፖስቱ የ24 ሰዓት ስለሆነ በ24 ሰዓት ውስጥ ሞዴሬት ይደረጋል፣ ወይም ደግሞ ፖስቱን ያዘዘው አካል አድቨርታይዚንጉን አክሴፕት ያደርጋል። ያው በላክንለት ሊንክ ገብቶ ቼክ አድርጎ ማለት ነው። ከዛ አድቨርታይዘሩ አክሴፕት ሲያደርግ ልክ እንደዚህ ፈንዱ ወደ አካውንታችሁ ገብቷል የሚል በኢሜል በኩል ወይም ደግሞ በቴሌጋ ቦት አማካኝነት ወደ እናንተ ይደርሳል። አሁን በመጨረሻም በቴሌጋ አማካኝነት የሰራነውን ብር እንዴት ማውጣት እንደምንችል ላሳያችሁ። ወደ ቴሌጋ ዌብሳይት ከገባን በኋላ እቺን የፕሮፋይል ምልክት እንጫናለን። ከዛ ወደ ታች ትንሽ ስክሮል እናደርግና ፋይናንስ ውስጥ ዊዝድራው ፈንድስ በምትለው እንገባለን። ወደዛ ከገባን በኋላ ወደ ታች ስክሮል ስናደርግ ዜጋ ባንክ ካርድ ባይ ስትራይፕስ የሚለውን ስነካ የተለያዩ ኦፕሽኖችን ያመጣልናል። ለጊዜው ያለው ባንክ ካርድ አለ፣ ፔየር ኢዋሌት አለ፣ ካፒታል ውስጥ ወይም ደግሞ በክሪፕቶ አማካኝነት ማውጣት የምትፈልጉ ከሆነ እንደዛ አለ። ከታች ደግሞ ባንክ ትራንስፈር፣ ይሄ ለኢንዲያ ብቻ ነው አቬለብል የሆነው። ህንድ ሀገር ካላችሁ እንደዛ ማድረግ ትችላላችሁ። ባንክ ካርድ ምናልባት ባንክ ካርድ ካላችሁ እንደዛ ማድረግ ትችላላችሁ። ፔየር አለ፣ ኢዋሌቶች ካሏችሁ በእነሱ ማውጣት ትችላላችሁ። ለእኛ ግን ለአብዛኞቻችሁ ሊገኝ ይችላል ብዬ ማስበው እዚህ ጋር ክሪፕቶ ነው። ክሪፕቶ ዋሌት ካላችሁ ወደ ክሪፕቶ ማውጣት ትችላላችሁ። ክሪፕቶ በሚለው ላይ ስናደርግ ልክ እንደዚህ ከታች የዩኤስዲቲ አድሬሳችንን እና ማውጣት የምንፈልገውን አማውንት እንድናስገባ ይጠይቀናል። ዩኤስዲቲ አድሬሳችሁን ከላይ ታስገባላችሁ። ኔትወርኩ ግን TRC20 ላይ መሆን አለበት። ከስር ደግሞ አማውንት ታስገባላችሁ። ከታች እንደምትመለከቱት ሚኒማም ዊዝድራዋል አማውንት $30 ነው የሚለው። $30 መሙላት አለበት ለማውጣት። ማክሲማሙ ደግሞ በዚህ $1000 ነው። $1000 ከዛ በላይ ማውጣት አትችሉም በአንድ ጊዜ ማለት ነው። እዚህ ቴሌጋ ላይ ያላችሁ ባላንስ $30 ወይም ከዛ በላይ ከሆነ የዩኤስዲቲ አድሬሳችሁን እና አማውንቱን ጽፋችሁ ከታች ያለችውን እቺን ዊዝድራው የምትለውን ነክታችሁ ወደ ኤክስቼንጆች መላክ ትችላላችሁ። ከዛ በኋላ በፒቱፒ ወይ ደግሞ በሌላዊ መሸጥና ወደ ብር መቀየር ትችላላችሁ ማለት ነው። ማንኛውም አይነት ጥያቄ ወይ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮን ላይክ ማድረግ እንዲሁም ሼር ማድረግ እንዳይረሳ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንኪው።